የጎግና ማጎግ ጦርነት ሕዝቅኤል 38-39 ያለው በመጨረሻው ዘመን ታሪክ ውስጥ ትልቅ ቦታ አለው። ተሳታፊዎቹ እነማን ናቸው? ከሰሜን የሚመጣው ጎግ ብዙዎች ራሻ እንደሆነች ይስማማሉ። ከፋርስ ወይንም ከኢራን፣ ከኢትዮጵያ ኩሽ፣ ከሊቢያ ፉጥ ስማቸው ይሄ ነው። ስፔሲፊክ ተደርጎ ተጠርቷል። ስለዚህ እነዚህ እስራኤል ላይ እንደሚዘምቱ ይናገራል። ውጤቱ ምንድን ነው የሚለው? እግዚአብሔር በተፈጥሮ ኃይሎች የምድር መንቀጥቀጥ እያመጣ በእሳት ጣልቃ የገባ ጠላቶቿን ሊያጠፋ ይጀምራል። ዓላማው እኔ እግዚአብሔር አምላክ እንደሆንኩ አሕዛብ ያውቃሉ። ይሄ ነው ዓላማው። 38-23 ላይ ሄዳችሁ ተመልከቱ። እስራኤልን ለማገዝ ብቻ አይደለም፣ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ። እኔ እውነተኛው አምላክ እኔ ብቻ እንደሆንኩ አሕዛብ ያውቃሉ። ማንነቱን ለዓለም ሊያሳይ ጉልበቱን አቅሙን ሲያሳያቸው ፍጥረት ሁሉ ሊደነግጥ ይችላል። የአርማጌዶን ጦርነት ከዛ በኋላ የሚመጣ ነው። የመጨረሻው ታላቁ ጦርነት ነው። ጦር ሜዳው በመጊዶ ሸለቆ ነው፣ በሰሜን እስራኤል። ቦታው ላይ ሄጄ አይቼዋለሁ። እድሉን አግኝቼ እግዚአብሔርን አመሰግናለሁ። ወገኖች ሆይ ያንን ጦርነት እየመራ የሚሄደው ግን ጸረ ክርስቶስ ወይም የክርስቶስ ተቃዋሚው ነው። የዓለምን ጦር ሰብስቦ በእግዚአብሔር ሕዝብ ላይ ይዘምታል፣ በእስራኤል ላይ ይዘምቱባታል። መደምደሚያው ምንድን ነው የሚሆነው? ጌታ ኢየሱስ በታላቅ ግርማ በክብር በደመና ታጅቦ በኃይል ከሰማያዊ ጭፍራ ጋር ይመጣበታል። በቃሉ ሰይፍ ጠላቶቹን ያጠፋል። የክርስቶስ ተቃዋሚው የጸረ ክርስቶስ ሐሰተኛው ነቢይ ወደ እሳት ባህር ይጣላሉ። መጽሐፍ የሚነግረን ይህንን ነው። ስለዚህ ለአማኞች የሚሆነን መንፈሳዊ ትጥቅ አንዳንድ ነገሮች ልናገር። መጀመሪያ አትፍሩ ነው ብለው፣ አትደንግጡ፣ ተጠንቀቁ። ይህ ሊሆን የግድ ነው አለን ማቴዎስ 24:6። እንዲህ አይነት ነገር ሲሰሙ በዱባይ በተለያየ በኢሚሬትስ ሀገር ያላችሁ፣ በቴህራን አካባቢ ያላችሁ አበሾች፣ ኤርትራውያን፣ ኢትዮጵያውያን፣ በዚህ በሳውዲ ይሄ ጦርነቱ አፌክት ባደረገው አካባቢ ያላችሁ፣ በእስራኤል ያላችሁ፣ በቴልአቪቭ ያላችሁ ቅዱሳን አትደንግጡ፣ ተጠንቀቁ ነው የሚለው። ይህ ሊሆን ግድ ነው። ስለዚህ አትፍሩ ነው የሚለው ጌታ። ጦርነቱ ከእግዚአብሔር ቁጥጥር ውጭ አይደለም። ሁለተኛው መጽሐፍ ቅዱስ የሚያበረታታል በጸሎት ቆሙ ነው የሚለን። አንደኛ ጢሞቴዎስ 2:1-2 የሚነግረን ይህንን ነው። ለባለሥልጣናት ጸልዩ፣ ለአገሮቻችሁ መሪዎች ጸልዩ፣ ለነገሥታት ጸልዩ። ዝም ብሎ በፌስቡክ ላይ ከምትሰዳደቡ በቃ አንተ እንደዚህ አንተ እንደዚህ አንቺ እንደዛ እየተባሉ በስም ከመጠራራት ከመወነጃጀል ለአገሮቻችሁ መሪዎች ጸልዩ። ለኢትዮጵያ መሪዎች ጸልዩ፣ ለኤርትራ መሪዎች ጸልዩ። ጥይት እንዳይሰማ ጸልዩ፣ እንዲስማማ ጸልዩ። እግዚአብሔር ከሁሉ በላይ ስለሆነ እሱ ጣልቃ እንዲገባ ጸልዩ። ቤተ ክርስቲያን ስፍራዋ ይሄ ነው ወገኖች ሆይ። ሌላ ወንጌልን ስበኩ፣ አትፍሩ፣ በጸሎት ቆሞ ወንጌልን ስበኩ። ወገኖች ሆይ ጦርነት ሰዎችን ለሞት ሲያዘጋጅ፣ ቤተ ክርስቲያን ግን ሰዎችን ለዘላለም ሕይወት ማዘጋጀት አለባት።